ይስጥልን የተከበራችሁ የራዳር ቲዩብ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ እያልን እነሆ ከአሁን ሰዓት ጀምሮ አዳዲስ ጉዳዮችን ይዘናል። በቅድሚያም አርዕስተ ጉዳዮቹን እናስቀድም። ፋኖ መሳፍንት ጽምዶን በመቃወም ከአማራ ፋኖ ብሔራዊ ንቅናቄ መውጣቱን አሳወቀ። ከዛሬ ጀምሮ ከተላላኪዎች ጋር አልሰራም፣ ህዝብ ይወቅልኝ፣ ከፋኖ ጋር ህብረት የለኝም ብሏል። የምትሰሙት ነው። የትግራይ ህዝብ ለህልውናና ለደህንነቱ ሲል ከጎረቤቶቹ ጋር የጀመረውን የትግል አጋርነትና የሰላም ማረጋገጫ ጥምረት በህዝብ ዘንድ ተቀባይነትን ያገኘ ታላቅ ጉዳይ በመሆኑ ወደፊት ተጠናክሮ የሚቀጥል እንጂ ወደ ኋላ የማይመለስ መሆኑን አስታውቋል። በዚህ ጉዳይም የምንላችኋለን። በሌላ ዜና ህወሓት የገዛው ጸረ ድሮን ጥቅም ላይ ሳይውል መበላሸቱንና ቡድኑ ለከፍተኛ ችግር መዳረጉ ተሰምቷል። ከ400 ሚሊዮን ዶላር በላይ ወጪ የተደረገባቸው የድሮን ጃሚንጎች የማይሰሩ መሆናቸውን የተነገረው ሰፋ ያለም ዘገባም ይዘናል። ቻናላችንን ላይክ፣ ሸር እንዲሁም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እየጋበዝን ወደ ዝርዝር ዜናዎቹ እናመራለን። የሱዳን ሰራዊት በኢትዮጵያ ድንበር አቅራቢያ የምትገኘውን ኩርሙክ ከተማ ለማስመለስ የተጠናከረ የድሮን ጥቃት መክፈቱ ተነገረ። የሱዳን ሰራዊት በስትራቴጂካዊቷ ብሉ ናይል ግዛት የድንበር ከተማ በሆነችው ኩርሙክ ላይም የድሮን ጥቃቶችን ማጠናከሩ የተሰማ ሲሆን የወታደራዊ ዘመቻ የከፈተው ከተማዋን ተቆጣጥሮ ከሚገኝ የፈጣን ድጋፍ ኃይልና ከሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት ዳግም ለማስመለስ መሆኑን የተነገረው ሱዳን ትሪቢዩን የወታደራዊ ምንጮችን ዋቢ በማድረግ እንደዘገበው የሱዳን ጦር በዚህ ሳምንት ውስጥ ብቻ በኩምሩክ ከተማና በዙሪያዋ መሽገው በሚገኙት የፈጣን ድጋፍ ኃይልና ኤስፒኤልኤምን ታጣቂዎች የመከላከያ ይዞታዎች ላይ ሁለተኛውን የድሮን ጥቃት ሰንዝረዋል። ይህ የድሮን ጥቃት ከሱዳን ግዛት አልፎ በኢትዮጵያ ድንበር ከተሞች ላይም ከፍተኛ ፍንዳታ ሲሰማ እንደነበረ የዓይን እማኞች ተናግረዋል። በኢትዮጵያና በሱዳን መካከል ያለው ዲፕሎማሲያዊ ግንኙነት ከቅርብ ጊዜ ወዲህ ወደ ከፋ ደረጃ መሸጋገሩን የሚያሳዩ ክሶች ከሁለቱም ወገኖች እየተሰነዘሩ ይገኛሉ። ሱዳን ኢትዮጵያና የተባበሩት አረብ ኤምሬት በሱዳን ዓለም አቀፍ አውሮፕላን ማረፊያና በወታደራዊ ካምፖች ላይ ለሚፈጸሙ ተከታታይ የድሮን ጥቃቶች እጃቸው አለበት ሲሉ በይፋ ትከሳለች። የሱዳን ባለስልጣናት ቁልጭ ያለ ማስረጃ አለን እያሉ ሲሆን ጥቃቱ የሚፈጸምባቸው ድሮኖች የሚነሱት ከኢትዮጵያ ባህር ዳር አውሮፕላን ማረፊያ መሆኑን በበረራ መረጃ አረጋግጠናል ብለዋል። ይህንን ተከትሎም ሱዳን በኢትዮጵያ የሚገኘውን አምባሳደሯ ለምክክር ወደ ካርቱም የጠራች ሲሆን ጦሩም በሚመቸው ጊዜና ቦታ ምላሽ የመስጠት መብቱ የተጠበቀ መሆኑን ማስታወቁ አይዘነጋም። በተቃራኒው የኢትዮጵያ የውጭ ጉዳይ ሚኒስቴር የቀረበበትን ክስ መሰረተ ቢስ በማለት ሙሉ በሙሉ ውድቅ አድርጎታል። ኢትዮጵያ በመግለጫ የሱዳን ጦር የራሱን እኩይ ዓላማ ለማሳካት በውጭ ኃይሎች ትዕዛዝ እየተንቀሳቀሰ መሆኑን በመጥቀስ ይልቁንም ሱዳን የጸረ ኢትዮጵያ ኃይሎች መናሪያ እየሆነች መምጣቷንም ወቅሳለች። በተለይም የሱዳን ጦር ለህወሓት ቅጥረኞች የጦር መሳሪያና የገንዘብ ድጋፍ በማድረግ በኢትዮጵያ ምዕራባዊ ድንበር በኩል ጥቃት እንዲፈጽሙ ሁኔታዎችን እያመቻቸ መሆኑን የሚያሳዩ ታማኝ መረጃዎችም አሉኝ ብለዋል። ኢትዮጵያ እስካሁን በትዕግስት ያለፈችው ለሁለቱ ሀገራት ህዝቦች ታሪካዊ ትስስር ስትል እንደሆነ ማስታወቋል። ከቀናት በፊት ከትግራይ አስገድዶ የመለመላቸውን ወጣቶች ወደ ሱዳን ሊያሻግር ሲል በድሮን የተደመሰሱበት የሱዳን ጦር በጥቃቱ ከህወሓት ባልተናነሱ መልኩ ቅስሙ ተሰብሯል ነው የተባለው። በኢትዮጵያ መከላከያ ሰራዊት የድሮን ጥቃት የአጋሩን የህወሓትን ምልምል ወታደሮች ያጣው ያለቡርሃን መንግስት ዛሬ በኢትዮጵያ ድንበርና ግዛት ላይ ድሮን በመተኮስ እንደገና ትንኮሳ ማድረጉ ነው የተነገረው። ሱዳንን በጎሳ ከፋፍሎ እያፈራረሰት ያለው የአልቡርሃን ቡድን የውስጥ ግጭቱን መቋቋም ሲያቅተው ሌሎች ጎረቤት ሀገራትን ወደ ጦርነቱ ስቦ ለማስገባት እየሞከረ መሆኑ መገለጹ ይታወቃል። የሱዳን ህዝብ የምንጊዜም ወዳጅ የሆነችው ኢትዮጵያ ከአልቡርሃን አስተዳደር የሚሰነዘርባትን ተደጋጋሚ ትንኮሳ ለሁለቱ ሀገራት ወንድማማችነት ስትል በትዕግስት እያለፈች ስለመሆኑ መንግስት በተደጋጋሚ ሲገልጽ ተደምጧል። በቀጣይ መረጃችን ጀግኖች ሰማዕቶቻችን የወደቁለትን ዓላማ በአግባቡ በመረዳት ጥለውልን የሄዱትን አደራ ልናሳካና የትግራይ ህዝብን ምኞቱ ልናደርግ ይገባል ሲሉ ዶክተር ደስታ ገብረ ሐዋርያ ባሻ ደስታ ተናገሩ። ዶክተር ደስታ ገብረ ሐዋርያ የሰማዕታት ቀንንና ወታደራዊ ጉዳዮችን አስመልክተው ለትግራይ ድምፅም በሰጡት ቃለመጠይቅ በተለያዩ የትግል ምዕራፎች ክቡር መስዋዕትነት የከፈሉ ጀግኖች ሰማዕቶቻችን ለአንድ ታላቅ ዓላማ ሲሉ ብቸኛ ህይወታቸውን መስጠታቸውን አስታውሰዋል። እነዚህም ለሰላም፣ ለፍትህ፣ ለእኩልነትና ለዲሞክራሲ
ሲሉ ክቡር ሕይወታቸውን የሰጡ ጀግኖች በትግላቸው ሶስቱንም ምዕራፎች በማለፍ የትግራይ ሕዝብ በቋንቋው እንዲናገርና ራሱን በራሱ እንዲያስተዳደር ማስቻላቸውን አብራርተዋል። በመሆኑ መስዋዕትነታቸውን የምናለቅስበት ሳይሆን ታላቅ ክብርና እውቅና ልንሰጠው የሚገባ ታሪክ መሆኑን ዶክተር ደስታ አንስተዋል። የሰማዕታት ቀን ስናስብ ጀግኖቻችን የወደቁለትን ዓላማ በሚገባ ተረድተን የተረከብነውን አደራ ከቃላት ባለፈ በተግባር በመተርጎም የሕዝባችንን የነጻነትና የልማት ምኞት መሳካት ታሪካዊ ግዴታችን ነው በማለት መልእክታቸውን አስተላልፈዋል። የትግራይ ሕዝብ ከጎረቤቶቹ ጋር ያለው ስልታዊና ስትራቴጂካዊ ወዳጅነት በጥምረት ሊጠናከር እንደሚገባም የዞንና የወረዳ አመራሮች አስተያየታቸውንም ሰጥተዋል። አመራሮቹ ለትግራይ ድምፅ እንደተናገሩት የጋራ ጠላትን ለመመከት የጋራ ጥምረትና ወዳጅነትን መፍጠር የብልጽግና ስርዓት ትግራይን ከቦ የመጨፍለቅና የማጥፋት ፍላጎቱን ለማክሸፍ ወሳኝ መሆኑን አብራርተዋል። የጠላቶች ፍላጎት የትግራይ ሕዝብ እንደ 2013 ማጀቢያ የትግራይ አጋርና አጋዥ የሌለው ሆኖ ለብቻው ተነጥሎና ታጥሮ እንዲቆይ ማድረግ መሆኑን የተናገሩት አስተያየት ሰጪዎቹ በዚህ ምክንያቱም ጠላቶች ጥምረት የሚለውን የትግል መርህ አጥብቀው እንደሚኮኑንና ስጋታቸውንና ጥላቻቸውን እየገለጹ እንደሚገኙም ጠቁመዋል። የዚህም ዋናው ምክንያት እንደለመዱት የትግራይን ሕዝብ ከበው ለመጨፍለቅና በእገዳ በመክበብ እንዲሁም በከፋ መከራ ውስጥ እንዲወድቅ ለማድረግ ካላቸው ግልጽ ፍላጎት የተነሳ መሆኑን አመራሮቹ ተናግረዋል። የምስራቃዊ ዞን አመራር የሆኑት አቶ ሀላይ ገብረ ማርያምና የሮብ ወረዳ ህወሓት ጽሕፈት ቤት ኃላፊ አቶ ምስጋና አለማ እንደተናገሩት የትግራይ ሕዝብ ከጎረቤት ክልሎችም ሆነ ሀገራት ጋር የሚኖረው ስልታዊና ስትራቴጂካዊ ግንኙነት በጋራ ጥቅም ላይ የተመሰረተ የጋራ የትግልና ጥምረት መሆን እንዳለበትም ይህ አቅጣጫ ግዴታ መሆኑን አጽንኦት ሰጥቷል። በመሆኑም ከአማራ ከአገውና ከአፋር ተጋዳላይ ህዝቦች ጋር እንዲሁም ከጎረቤት ሀገራት ኤርትራና ሱዳን ጋር ያለውን ግንኙነትና የጋራ ጥምረት ሊያድግና ሊጠናከር ይገባል ብለዋል። ይህ በአሁኑ ወቅት ያለው የህዝብ ለህዝብ ግንኙነትና ጥምረት ወደ ላቀ መንግስታዊ መዋቅር ደረጃ ሊሻገር እንደሚገባም አመራሮቹ አሳስበዋል። በዚህም የትግራይ ጠላቶች ህዝቡን ከበው መተንፈሻ አሳጥተው ከአጋርና ከወዳጅ ተለይተው የጦር መጥበሻ በማድረግ ለማጥፋት የሚያጠነጥኑትን እቅድ ማክሸፍ ይቻላል ያሉት አመራሮቹ ይህ ሂደት የህልውናና የደህንነት ማረጋገጫ መንገድ በመሆኑ በከፍተኛ ደረጃ ሊሰራበት እንደሚገባም ተናግረዋል። በተመሳሳይ መልኩ የጎሎ መህዳና የአዝቢ ወረዳዎች የህወሓት ጽሕፈት ቤት ኃላፊዎች አቶ በራሂ ተስፋይና አቶ ገብረ መስቀል ግርማ በበኩላቸው ጥምረት የሚባለው ተግባር የብልጽግና ስርዓት የትግራይን ህዝብ ከቦ ለማጥፋት የጀመረውና የተገበረው ስልት እንጂ አዲስ ነገር አይደለም ብለዋል። በመሆኑም የትግራይ ህዝብ ለህልውናውና ለደህንነቱ ሲል ከጎረቤቶቹ ጋር የጀመረውን የትግል አጋርነትና የሰላም ማረጋገጫ ጥምረት በህዝብ ዘንድ ተቀባይነትን እያገኘ ታላቅ ጉዳይ በመሆኑ ወደፊት ተጠናክሮ የሚቀጥል እንጂ ወደ ኋላ የማይመለስ መሆኑን ተናግረዋል። ስለሆነም ይህ የጥምረት ጉዳይ የትግራይ የመመከት አቅምና ስትራቴጂካዊ አመራር በከፍተኛ ትኩረት ሊገመግመውና ሊመራ የሚገባ ተግባር መሆኑን በመጥቀስ ከጎረቤቶቻችን ጋር ብቻ ሳይሆን ከመላው ሰላም ፈላጊ ኢትዮጵያን ጋር በጋራ የትግል ማዕቀፎች ላይ የሚኖረን ግንኙነትና ወዳጅነት ለማጠናከር ወደ ኋላ የማንልበት ጉዳይ መሆኑን ለመላው ለትግራይ ህዝብ ልንናገር እንወዳለን ብለዋል። ቀጣይ መረጃ ህወሓት የገዛው ጸረ ድሮን ጥቅም ላይ ሳይውል መበላሸቱንና ቡድኑ ለከፍተኛ ኪሳራ መዳረጉ ተነገረ። ከ400 ሚሊዮን ዶላር በላይ ወጪ የተደረገባቸው የድሮን ጃሚንጎች የማይሰሩ መሆናቸውን የተነገረው የተከላቸው የጸረ ድሮን መሳሪያ ጊዜ ያለፈበት በመሆኑ የህወሓት አመራሮች የደላላ ሲሳይ ሆነዋል ተብሏል። የህወሓት ከፍተኛ አመራሮች በደላሎች አማካኝነት ከምስራቅ አውሮፓ ሀገራት የገዙትንና ከ400 ሚሊዮን ዶላር በላይ ወጪ የተደረገበት የድሮን ማሰናከያ ቴክኖሎጂ ሳይሰራ መቅረቱን የትግራይ ጉዳዮችን የሚከታተለው ጋዜጠኛ ዳዊት ከበደ ተናግሯል። ቴክኖሎጂው ድሮኖች መረጃ የሚለዋወጡበትን የራዲዮ ሞገድ፣ የጂፒኤስ ሲግናል በጠንካራ ሞገድ በመደራረብ ከአዛዣቸው ጋር ያላቸውን ግንኙነት ለማቋረጥ የሚያስችል እንደሆነ ቢነገርም በተግባር ግን ሳይሰራም ቀርቷል። ለበርካታ ወራት በትግራይ ክልል ኮያ አካባቢ በሚገኝ ሰሜን አየር እዝ ላይ የመገጣጠም ስራው ሲከናወን የቆየ ሲሆን የተደረገው ሙከራ ግን እንዳልተሳካ ነው የተሰማው። የህወሓት አመራሮች የገዙት መሳሪያም ጊዜ ያለፈበት ወይም ሰከንድ ሃንድ በመሆኑ የደላላ ሲሳይ ሆኖ መቅረቱን ነው ዳዊት ያስታወሰው። ስሪቱ ሀገር አፍራሽ የሆነው የህወሓት ቡድን ከፌዴራል መንግስቱ ጋር የገባውን ሰጣ ገባ በኃይል አሸንፌ ስልጣን እይዛለሁ ያለው ጦርነት አላዋጣው ብሎት ይድረሱልኝ እያለም ይገኛል። የድሮን ቴክኖሎጂ ታጠቅ ያለው ሲል የነበረው ቡድኑ የተበላሸ መሳሪያ በመረከቡ ካሰበበት ሳይደርስ እቅዱ ሁሉ እንደከሸፈበት ነው የተሰማው። አሁን ህወሓት የጸረ ድሮን መሳሪያዎች በመክሸፋቸው ከፍተኛ ድንጋጤ ውስጥ መግባቱም እየተነገረ ነው። ወደ ቀጣዩ መረጃ ስንሻገር ፋና
የፋኖ መሳፍንት ጽምዶን በመቃወም ከአፋብን መውጣቱን አሳወቀ። ከዛሬ ጀምሮ ከተላላኪዎች ጋር አልሰራም፣ ህዝብ ይወቀለኝ፣ ከፋኖ ጋር ህብረት የለኝም ብሏል። አርበኛ መሳፍንት በማህበራዊ ሚዲያ በተለጠፈው የምስል ንግግር በሰነድ እንደሰነዱት በታሪክ እንድትመዘግቡ ትፈልጋለሁ። በአማራ ፋኖ የወከልናቸው ልጆቻችን በሱዳን ገብተው ሲወጡ ሪፖርት የለንም፣ በኤርትራም ገብተው እየወጡ ነው፣ በትግራይም እንዲሁ ሲሉ ፋኖ መድሎና መገለል እያደረሰባቸው እንደሚገኙ የተናገሩት። ልጇን የገበረች በመሃል ሁመራ በጭና በመተከል በራያ የገበረች የአማራ እናትና የአማራ አባት ያሉት አርበኛ መሳፍንት ተስፋ ከጥሉ ያልነበረ ኩታራት ሰብስበው ተስማምተናል እያሉ የሚሉት ነገር ለእኔ ግልጽ አይሆንልኝም። ግልጽ እንዳልሆነልኝ አማራ እውቅና እንዲይዝልኝ አስተላልፋለሁ መልእክቴም ብለዋል። አማራና ኢትዮጵያንንም አስቀድሞ ለመሸጥ የተዘጋጀ ባንዳ አለ። በአማራ ፋኖ ተመሳስሎ ምላሱን ተማምኖ የሚንቀሳቀስ እንዳለ እየተጠራጠርኩ ስለሆነ ይህንን ግንዛቤ እንድትይዙልኝ በኢትዮጵያ አምላክ አደራ ላለው ሲሉ ጥሪ አሰምተዋል። በአንድ በኩል የፋኖን መፈረካከስ እንደሚያሳይ ሲገለጽ፣ በሌላ በኩል ግን እኔ ካልሳተፍኩበት የፍረስ አይነት ንግግር መሆኑን የሚተረጉሙም በርከት ተብለዋል። የሆነው ሆኖ በሚዲያ የሚወራው ህዝቡን ነጻ ማውጣት ያልቻለው የፋኖ ቡድን አሁን እርስ በርሱ እየተከፋፈለና እየተኳኮሰ መሆኑን ተሰምቷል። ረጅም ዓመታት ከህወሓት መራሹ መንግስት ጋር ሲፋለሙ የኖሩት አርበኛ መሳፍንት አሁን ከፋኖ አደረጃጀት መውጣታቸው በፋኖ ቡድን ደጋፊዎች ዘንድ ከፍተኛ መደናገጥ ፈጥረዋል ተብሏል። ይህ በእንዲህ እንዳለ አርበኛ መሳፍንት ከመንግስት ጋር ለመደራደር መስማማታቸውን የተነገረው ከዚህ በኋላ በፋኖነት መታገል በቃኝ፣ ለህዝቡም ያመጣውለት ውጤት የለም ማለታቸው የተሰማው አርበኛ መሳፍንት ከዚህ ቀደም ወደ መንግስት ከገቡት ጓዶቻቸው ጋር በመነጋገር በሰላም ወደ መንግስት ለመግባት መወሰናቸውን የተነገረው። ይህንን የአርበኛውን ውሳኔ የሰማው የፋኖ ቡድን አርበኛ መሳፍንትን ለማፈን እየሰራ መሆኑን ሰምተናል። የተከበራችሁ የራዳር ቲዩብ ተከታታዮች ለሰዓቱ ያዘጋጀነው አበይት ዜናዎቻችን እነዚህ ነበሩ። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ እንድትዘልቁ እየጠየቅን ተሰናበትን። ጤና ይስጥልን።